አጠር ያለች ጥፍጥ ያለች ታሪክ ተጋብዙልኝ። አንድ ሲኒ ተረክ ይላል ርዕሷ። አይነጋም የለም መቼስ ነጋ። ስታዳክረኝ ያደረችው ሌሊት ነባዘሬን የገዛ ራሴ ቡታንታ ላይ አስደፍታኝ ኮብልላለች። ከወገብ በታች እንደ ባዕድ አካል ተጸይፌዋለሁ። ቅፍፍ አለኝ። አይኔን እንደገለጥኩ አያቴ ወገቧን ይዛ ቁልቁል ትመለከተኛለች። ደህና አደርሽ እምዋ አልኩ አይኖቼን እየዳመጥኩ። የወሊድ መከላከያ ትጠቀማለች ለመሆኑ አለች። ደነገጥኩ። ምን ማለትሽ ነው? የምን ወሊድ መከላከያ ነው? ኦሆ ገንፍ ያለው ልጅ መውለድ ነው። በል ወገብህን ጠበቅ አድርግ። ምንድነው በጧቱ የምትናጠርቅኝ? ቁርስ ለመስጠት ነው? ስትጨፍርብህ ያደረችውን ሴት ማንነት ታውቃለህ ለመሆኑ? ከተወለድሽ ጀምሮ ይሄን ያንተን ድንግልና የምገላገልበት መንገድ ስዘግብ ነበር። እንዴት ነው ነገሩ? ጥሩ ነው? ለነገሩ የሊሊት ጭን እንኳን አንተን የመሰለ ማቶ ፊት መላኩንም አሳስቷል አለች። ታበዣዋለሽ እኮ አያቴ ደግሞ። አሁን ምን ስታዳምጪ አደርሽ? ደግሞ እኮ መልኳን እንኳን አያያዝም። ብዙ ፊት ነው ያላት። አንድያ ልጄ ነህ እኮ። የከፈልኩባት ሴተኛ ዳሪ መንፈስ እንዴት እንዳገለገለች ማወቅ የለብኝም? ይልቅዬ ያንተ ማቃሰት ከሷ ባሰ። ምን ብታደርግ ነው እባክህ? ደግሞ በዛ ላይ ፊትም ተቧጭሯል። ስትጨፍርብኝ አደረች። አንዳንዴ የምትገርፈኝ ይመስለኛል። ለመሆኑ እንዴት አድርገሽ ነው ከመንፈስ ጋር አውክተሽ ልጅሽን ያስደፈርሽ? አልኳት። የፊቴ ቧጨሩ ይለበልበኛል። አባብዬ ጋር ስለ ድንግልና ተማከርኩበት። እንደምታውቀው ዘሮቻችን አልቀው እኔ እናንተ ነን የቀረን። ያቺ መቅኖቢስ እናትህ እንትኗን ለሽንት ብቻ ተጠቅሚው፣ ውለጂ ደጋግመሽ፣ ይሰፋል ብለሽ አትጨነቂ፣ አባብዬ መላያጡን ብላት እምቢኝ ብላ አንተን ብቻ እንደወለደች ደጉ አምላክ ወሰዳት። ኖረም አልጠቀመችም መቼም። አንተንም ባይህ ጀርባህን ባጠና አንድ የሴት ከንፈር ወዳጅ የለህም። እሱ ሲሆን ከቀያችን አህዮች ለራስ አንድ መውሰድ ቢያቅትህ አይዘራችን ከምድር ላይ መጥፋቱ ነው ብዬ አባብዬን አማከርኩ። እሳቸውም ድንግል ወንድ ድንግል እንዳይመስልሽ የስጋ እንትን ቢያጣ የህልም እንትን አያጣም ብለው ሊሊትን በመዋክብት ዘእንቁርጭጭ ሸለቆ ስልጣን ጠርተው ወደ አንተ ላኳታ። ይኸው ታሁን ወዲያ ሞራ ተገፏል። እየዞር ቀድሞ ባለ አጋፋሪ እንደ ቀድሞ ባለ አጋፋሪ ዘርህን መዝራት ነው። ወገብህን ጠበቅ አለች። አያቴ እኔ እኮ ልጅሽ ነኝ። የምትፈሪው ፈጣሪ የለሽም እንዴ? ንስሐ አባትሽን አምጥቼ ለአንዴና ለመጨረሻ ጊዜ አስመክርሻለሁ አልኩ። ሳቋን ለማባራት ረጅም ደቂቃ ወስዶባታል። ስትጨርስ የዶለዶ ቢላ ይዛ ጭኔን እያየች ተጠጋች። በተኛሁበት ለመንኳት። እሷ ሁለት ምርጫዎችን ደጋግሜ ለጆሮዬ እየላከች በቢላው መቀንዘሬን ታስፈራራ ጀመር። ጮኩ። እሺ መንፈስ በቃ አወጣለሁ። ልስለብህ ወይስ በሰላም ሊሊትን ማውጣትን ትቀጥላለህ? አረ በምን አቅሜ ስነግርሽ፣ ያው እሷ ያልሽውን ታድርገኝ፣ እኔ በጀርባ ይተኛላታለሁ አልኩ። ትራባለህ አትራባም አንተ ልፍስፍስ? እሺ አያቴ እራባለሁ አልኩ እኮ ባለችው ተስማማሁ። የጉንጭን ቁስል በፕላስተር ከለጠፈችልኝ በኋላ ቡና አፍልታ ስላፈጻጸሙ ሰፊ ማብራሪያና ጥቆማ ተሰጠች። እኔም ተጋድሜ ስጋ አልባ ሚስቴን መጠበቅ ጀመርኩ። አንድ የፈርዶብኝ የለም መቼስ።